ሰላም ውድ የስኬታማ ትውልድ ቤተሰቦች እንደምን አላችሁ? ዛሬም በሌላ ርዕሰ ጉዳይ ተመልሰናል። እስከ መጨረሻው ድረስ እንድትከታተሉን ከወዲሁ እየጋበዝኩ መልካም ቆይታ ይሆንላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በዛሬ ቪዲዮአችን ላይ በአንጎላችን ውስጥ ያለውን 100 ቢሊዮን ኒውሮን እንዴት እንደሚሰራና እሱን በመጠቀም እንዴት ህይወታችንን በፈለግነው መንገድ መለወጥ ወይም ደግሞ ማስተካከል የምንችልበትን ሳይንሳዊና ተግባራዊ ደረጃዎችን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቀጥታ ወደ ሐሳቡ ስገባላችሁ በመጀመሪያ ደረጃ የምናገኘው የኒውሮን አወቃቀርና የመረጃ ጉዞ የሚል እናገኛለን። አንድ ሐሳብ በአእምሮአችን ውስጥ ሲፈጠር ለምሳሌ እንበልና ዛሬ አዲስ ቪዲዮ መቅረጽ አለብኝ የሚል ሐሳብ ብንወስድ ወይም ደግሞ ዛሬ ስፖርት መስራት አለብኝ የሚል ሐሳብን ብንወስድ ይሄ ሐሳብ በኒውሮን ውስጥ የሚጓዝ ምንድነው? የኤሌክትሪክ ስፓርክ ነው። ስለዚህ ዴንድራይት የምንላቸው ወይም ደግሞ ተቀባዮች ልክ እንደ ዛፍ ቅርንጫፍ የተዘረጉ በርካታ አንቴና ያላቸው ናቸው። ስለዚህ አዲስ እውቀት ስንማር ለምሳሌ ይህን ስትመለከቱ ይህን ቪዲዮ እየተመለከታችሁ ነው ያላችሁት። ስለዚህ ይህን ቪዲዮ እየተመለከታችሁ ሳለ ቅርንጫፎቹ ምን እየሆኑ ይሄዳሉ? ይረዝማሉ፣ አዳዲስ ቅርንጫፎችን ያወጣሉ። አግዘን የምንለው ወይም ደግሞ አስተላላፊ የምንለው ደግሞ ሐሳቡን ከሴሉን ብርት ተነስቶ ወደ ሌላኛው ኒውሮን የሚጓዝበት ረጅም የኤሌክትሪክ ገመድ ነው። ስለዚህ በምናያቸው ሂደቶች በተለይ አንድን ነገር ለመጀመር ሁልጊዜም የምናደርገው ለመጀመሪያ ጊዜ ነው። ብዙዎቻችን የምናቋርጠውን በመጀመሪያ ጊዜ ነው። ነገር ግን አንድን ነገር ለመጀመሪያ ጊዜ ስናደርገው ለምሳሌ ካሜራ ፊት መቆም፣ መድረክ ላይ ወጥቶ መናገር ሊሆን ይችላል። ምንድነው ሊፈጠር የሚችለው? በዛን ሰዓት ለመጀመሪያ ጊዜ ስላደረግነው ማይሊኑ በጣም ቀጭን ስለሆነ ኤሌክትሪኩ ቢያንስ በሰዓት 3 ኪሎ ሜትር ብቻ እየተጓዘ ይቆራረጣል፣ እንፈራለን፣ እንሳሳታለን። ነገር ግን ያንን ስራ ደጋግመን በየቀኑ ስናደርግ አእምሮአችን ምን እያደረገ ይመጣል? በዛ አክሰን ዙሪያ ተጨማሪ የማይሊን ንብብሮች፣ ስለ ማይሊን እንዲሁም ደግሞ ስለ አክሰን ባለፈው ቪዲዮ ላይ ጠቅሰናል። ያልተመለከታችሁ ያላያችሁ ካላችሁ ገብታችሁ የተለቀቀ ቪዲዮ አለ፣ እሱን ተመልከቱ። ምን እየሆነ ይመጣል? እየወፈረ ይመጣል። ስለዚህ ሽፋኑ ሲወፍር የኤሌክትሪኩ ፍጥነት በሰዓት ምን ያክል ይሆናል? መጀመሪያ ላይ 3 ኪሎ ሜትር አካባቢ ነበር የሚሆነው። እየጠነከረ ሲመጣ ግን ከ320 ኪሎ ሜትር በላይ ይሆናል። ለዛም ነው ምን የሚሆነው ተግባሩ ወይም ደግሞ አንድን ስራ ቀሎን አውቶማቲካሊ ሆኖ ራስ ሰር ሆኖ መተግበር የምንችለው በዛ ምክንያት ነው። ስለዚህ ራስ ሰር እንዲሆንልን በራስ መተማመናችን እንዲጨምር አንጎላችን ማይሊን መገንባት አለበት፣ ማይሊን መደረብ አለበት። እሱን ለማድረግ ደግሞ በየቀኑ መስራት ወይም ደግሞ አንድን ተግባር መደጋገም አለብን። ዛሬ ሳነብ ነገ ሳነብ ወይም ደግሞ ጧት ተነስቼ ቡና ዛሬ ከጠጣሁ ነገም ደግሜ ስጠጣ እየጠነከረ ወይም ደግሞ እየተደረበ እየወፈረ ይመጣል። እንደዛ በሚሆንበት ጊዜ ያንን ተግባር እኔ ፈለኩም አልፈለኩም አውቶማቲካሊ ራስ ሰር በሆነ መልኩ ሳደርገው ስሰራው ሳከናውነው ምን አድርጋለሁ? ራሴን አገኛለሁ። ስለዚህ የምናደርጋቸው ነገሮች በተለይ ልማድ ከመገንባት አንጻር ለ21 ቀን ያክል እንደ ህግ ተደርጎ ይወሰዳል። ለ21 ቀን አንድን ተግባር መደጋገም አለብን። ከዛ በተጨማሪ ደግሞ የምንመለከተው በተለይ ሰብኮንሺየስ ማይንዳችን ውስጥ ጠንካራ የሆነ እምነትና ግዙፍ የሆነ የሚሞሪ ባንክ አለ። ጠንካራ የሆነ እምነት እንገነባለን በመደጋገም። በልጅነታችን ትችላለህ፣ አትችልም፣ ልክ ነው፣ ልክ አይደለም የተባልን የተነገረን እየተደጋገመ የመጣ ነገር አለና እነዚህ ነገሮች በተለይ ሁለት ኒውሮኖች ፍጹም አይነካኩም። በመሃላቸው ምን አለ? ሲናፕስ የሚባል ነገር አለ። እጅግ በጣም ጠባብ በሆነ ክፍተት ላይ የኤሌክትሪክ ምልክቱ እነዚህ ክፍተት ላይ ሲደርስ መሻገር አይችልም፣ ጠባብ ስለሆነ ክፍተቱ። ስለዚህ ምንድን ያደርጋል? ወደ ኬሚካላዊ መልእክት ይቀይረዋል። ስለ ኬሚካል መልእክቶች ባለፈው ቪዲዮ ላይ ተመልክተናል። መለስ ብላችሁ ተመልከቱት። ስለዚህ የድሮ የሆኑ አሮጌ የምንላቸው የማንፈልጋቸው እምነቶች ለብዙ ዓመታት ከኛ ጋር ቆይተዋል። ለምሳሌ አረባም፣ አይሆንልኝም፣ ሰነፍ ነኝ፣ እኔ ማድረግ አልችልም፣ እኔ መለወጥ አልችልም የመሳሰሉ ምን አይነት እምነቶች ተገንብተዋል? የማይጠቅሙ አሮጌ የሆኑ የድሮ እምነቶች ተገንብተዋል። ስለዚህ እነዛን ማጥፋት የምንችለው ምን በማድረግ ነው? በሲናፕስ ክፍተቶች መካከል የሃይዌይ መንገድ ሆኖ ያገለግላል።
ያንን የሃይዌይ መንገድ አእምሯችን ያለምንም ጥረት ሁሉ ጊዜ ወደዛ የውድቀት ሀሳብ እየሮጠ ይሄዳል። ምክንያቱም የጠነከረ መንገድ ስለሆነ እየተመላለሰ ይመጣል። ስለዚህ ኒውሮፕላሲቲ ስናካሂድ ለምሳሌ አእምሯችን በሲሚንቶ የተሰራ ወይም ደግሞ ልክ በብረት በፌሮ የቆመ ብረት አይደለም ወይም ህንጻ አይደለም። ምንድነው ልክ እንደ ፕላስቲክ ልክ እንደ ሸክላ ምን መደረግ የሚችል ነው? እንደ አዲስ ሊሰራ የሚችል ሊለዋወጥ የሚችል ነገር ነው። ስለዚህ ዛሬ ተነስተን ግባችንን መጻፍ ስንጀምር አዲስ የሆነ የኒውሮን መንገድ ይገነባል፣ ይከፈታል። ስለዚህ መጀመሪያ ላይ መንገዱ ልክ እንደማይቻል የሆነ ቦታ አይታችሁ ከሆነ ሳራማ ቦታ ላይ ስትሄዱ ጥቅጥቅ ያለ ነው የሚሆን። ነገር ግን በአንድ መንገድ ላይ ስትመላለሱ ምን ይሆናል? መንገድ ይፈጥራል። ከርቀት እንኳን ወይ ከላይ ሆናችሁ ስትመለከቱት የምትመላለሱበት መንገድ ይፈጥራል። ልክ እንደዛ ደማቅ የሆነ መስመር እስከሚከፍት ድረስ እስከሚሆን ድረስ ምን ማድረግ አለባችሁ? መስራት አለባችሁ። እንደዛ ሲሆን የድሮውን የማንፈልገውን እየቆረጠ እያደበዘዘ እያጠፋ ይመጣል። ስለዚህ እነዛ ማድረግ እንችላለን። ከዛ በተረፈ ደግሞ ኬሚካሎችን የሚለቀቁ ኬሚካሎችን ማስተካከል አለብን። ብዙ ኬሚካሎች ይለቀቃሉ። በሳይነፕስ ክፍተቶች ውስጥ የሚረጩ በርካታ ኬሚካሎች ይኖራሉ። እነ ዶፓሚን ግባችንን ስንጽፍ፣ እንዲሁም ደግሞ የወደፊት ስኬታችንን በአይናችን ስንመለከት፣ እነዚህ ደግሞ የጭንቀት ሆርሞኖች አሉ። ኮርቲሶል የምንለው በዋናነት መጠንቀቅ ያለብን ኬሚካላችን ላይ ኮርቲሶል የምንለው የጭንቀት ሆርሞን ነው። እሱ እንዴት ሊመጣ ይችላል? በዙሪያችን ያሉ ሰዎች ሲያማርሩ፣ ስናማርር ወይም ደግሞ መጥፎ ዜና ስናይ፣ ስንሰማ፣ ስናነብ ኒውሮኖች ምን ይሆናሉ? አዲስ መረጃ መቀበል ያቆማሉ። ስለዚህ የሚለቀቁ ኬሚካሎችንም ምን ማድረግ አለብን? መለየት አለብን። ስለዚህ በማያገባን ነገር አለመግባት፣ እንዲሁም ደግሞ የማይጠቅሙ የማያሳድጉ ዜናዎችን፣ መጥፎ ዜናዎችን አለማዳመጥ፣ እነዚህን በማድረግ በማመስገን ባለን ነገር ላይ ትኩረት በማድረግ ምን ማድረግ እንችላለን? ማስተካከል እንችላለን። እና እነዚህን ያነሳናቸውን ሀሳቦች ተመልክታችሁ ጥያቄ ካላችሁ፣ የፈጠረባችሁ ጥያቄ ካለ፣ እንዲሁም ደግሞ ካነሳናቸው ሀሳቦች ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልን።